ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? በዛሬው ትምህርታችን የአፋን ኦሮሞ አናባቢዎችን ባህሪ እንመለከታለን። የአፋን ኦሮሞ አናባቢዎች ባህሪያቸው መርዘምና ማጠር ነው። ስለዚህ ሰገሌ ገባባ አጭር ድምጽ ማለት ነው። እንግዲህ አንድ አናባቢ አጭር ነው የሚባለው ምን ሲሆን ነው? አናባቢው አንድ ጊዜ ብቻ ሲጻፍ አጭር አናባቢ ይባላል። ሁለቴ ሲጻፍ ረጅም አናባቢ ይባላል። እንግዲህ የአፋን ኦሮሞ አናባቢዎች አምስት ናቸው። በቅርጽ አምስት ናቸው፣ ግን ያው አጭሮቹ አምስት ደብል ሲደረጉ አምስት ይሆናል። በጠቅላላ 10 ይሆናሉ ማለት ነው። ሲረዝሙ አናባቢዎቹ ሁለት ይሆናሉ፣ ሲያጥሩ አንድ ይሆናሉ ማለት ነው። በምሳሌ እንመልከት። እንግዲህ ሰገሌ ገባባ አጭር ድምጽ አናባቢው አንድ ጊዜ ነው የሚጻፈው ማለት ነው። ለምሳሌ ይሄ ብትመለከቱ ቦልድ የተደረጉትን አናባቢዎች ተመልከቱ። ኤ በሁለቱም ኤዎች አንዳንድ ጊዜ የተጻፉት፣ ስለዚህ አጭር ተደርገው ይነበባሉ ማለት። ተነባቢ ፊደል ነው እንግዲህ የሚጠራው ተነባቢው ነው። በውስጡ አናባቢው ይገለጻል ማለት ነው። ስለዚህ ተነባቢ ፊደሉ አጠር ተደርጎ ይነበባል ማለት ነው። አናባቢው አጭር ከሆነ ሰገሌ ገባባ። ስለዚህ ላፋ ነው የሚሆነው። ላፋ ምድር መሬት ማለት ነው። ቦሩ ይሄ ቦሩ ነገ ማለት ነው። ቦሩ። ስለዚህ ቦና ሩ ባጭሩ ይነበባሉ ማለት ነው። ተራ ቁጥር አንድ ላይ ለና ፋ ባጭሩ ይነበባሉ ማለት ነው። አናባቢዎቹ አንዳንድ ስለሆኑ። ሶስተኛ ላይ ማላ ይሄ ዘዴ ብልሃት ሜተድ ማለት ነው። መጨረሻ ላይ ያለው አናባቢ አንድ ነው። ስለዚህ ላ ባጭሩ ይነበባል ማለት ነው። ማላ ሳይሆን መላ ይሆናል ማለት ነው። ማላ። ቦና ይሄ በጋ ማለት ነው። ቦና። ስለዚህ ቦና እና ባጭሩ ይነበባሉ ማለት ነው። ስለዚህ ሰገሌ ገባባ አጭር ድምጽ ማለት ነው። አናባቢ ፊደሎቹ ተደርበው አይጻፉም፣ አንድ ጊዜ ብቻ ይሆናሉ ማለት ነው። ገላ ይሄ ገላ ይገባል ወይም እገባለሁ። እንግዲህ አኒነን ገላ እኔ እገባለሁ፣ ይኒኒ ገላ እሱ ይገባል ማለት ነው። ለፈ ቦሩ ማላ ቦና ገላ። እነዚህ ሰገሌ ገባባ ወይም አጭር ድምጽ እንዴት እንደምንጠቀም የሚያሳዩ ምሳሌዎች ናቸው። አናባቢዎቹ ተደርበው አልተጻፉም ማለት ነው። ሰገሌ ጤራ ረጅም ድምጽ ማለት ነው። እንግዲህ ይሄ ደግሞ መቼ ነው? አናባቢ ፊደሉ ሁለቴ ይጻፋል ማለት ነው። እንግዲህ ተነባቢው ሳብ ረዘም ተደርጎ ነው የሚነበበው። በዛ ውስጥ አናባቢው ይገለጻል ማለት ነው። አናባቢው ሁለቴ ይጻፋል ማለት ነው። ምሳሌዎችን እንመልከት። ቅድም ለፈ ብያችሁ ነበር አይደል? ይሄ ደግሞ ላፋ ይሆናል። እንግዲህ ተመልከቱት፣ ላና ፋ እንዴት እንደረዘሙ። ላፋ ልል ሶፍት ማለት ነው። ይሄ ትርጉሙ። ቦሩ ጭቃማ ንጹህ ያልሆነ ማለት ነው። ይሄ ቦሩ ደብል ተደርገው የተጻፉት። ስለዚህ ቦና ሩ ሳብ ረዘም ተደርገው ይነበባሉ። ቦሩ ቅድም ቦሩ ነበር ያልኳቸው፣ ይሄኛው ቦሩ። ስለዚህ አናባቢው ደብል መሆኑ ተነባቢው ሳብ ረዘም ተደርጎ እንዲነበብ ያደርገዋል ማለት ነው። ማላ ማግል ነው። ቅድም ማላ ብያችሁ ነበር። ማላ ዘዴ ሜተድ ብልሃት ማለት ነው። በአማርኛ መላ ይባላል። እዚህ ግን ማላ ሲሆን መግል ትርጉሙም ይቀየራል፣ ፓስ ማለት ነው። ቅድም ቦና በጋ ነው ብያችሁ ነበር። ኦ እዛኛው ጋር አንድ ነበር፣ እዚህ ሁለት ሲሆን ቦና ሲሆን ቦና ኩራት ነው የሚሆነው። ይሄ ትርጉሙ ማለት ነው። ቦና ቦ በረጅሙ ይነበባል ማለት ነው። ያ የሆነበት ምክንያት ደግሞ አናባቢው ኦ ደብል ስለሆነ ማለት ነው። ቅድም ገላ እገባለሁ ይገባል የሚለውን ትርጉም እንዲሰጥ ገላ ነበር አይደል? ይሄ ጋለ ይሄ ጋ ረዘም ተደርጎ ይነበባል ማለት ነው። ትርጉሙ ይሄ ግመል ይሆናል ማለት ነው። ስለዚህ ላፋ ረጅም ድምጽ ነው፣ ልል ማለት ነው።
ቦሩ ጭቃማ ንጹህ ያልሆነ ይሆናል። መላ መግል ነው። ቦና ኩራት፣ ጋል መግል ይሆናል ማለት ነው። እንግዲህ በአጭሩ ሲጻፍ ሰገሌ ዴራ ገባባ ሲሆን እነዚህ ራሳቸውን አምስቱ ምሳሌዎች ተመልክተናቸዋል። አጥረው ሲጻፉ ትርጉማቸው ሌላ ነው። ለኮምፔር ኮንትራስት እንዲሆን ብዬ ነው ተመሳሳይ ቃላትን የወሰድኩላችሁ። እንግዲህ መርዘም እና ማጠር የአናባቢዎች ባህሪ ነው። ነገር ግን ሶስት አናባቢዎች ተከታትለው አይመጡም። አንድ ሁለት የተለያዩ አናባቢዎች ተከታትለው አይመጡም በአፋን ኦሮሞ ማለት ነው። አንዳንድ ሰዎች አሁን ኤ ደብል ሆኗል፣ ኦ ደብል ሆኗል፣ ኡ ደብል ይሆናል፣ ኢም እንደዚህ ደብል የሚሆኑበት፣ አይ ደብል የሚሆኑበት ሁኔታ ይኖራል። እንደዛ ሲሆን ሶስት አራት አናባቢ ተከታትሎ ይመጣ ሊመስላቸው ይችላል። ግን እንደዛ የለም። የሚሆነው ምንድነው? ሁለት ተመሳሳይ አናባቢዎች ይመጣሉ። ያ የሚያሳየው ሰገሌ ዴራ ወይም ረጅም ድምጽ መኖሩን ነው የሚያሳየው። ከዛ ውጪ ግን ሶስት ተመሳሳይ አናባቢዎች ተከታትለው አይመጡም። አንድ እንደ እንግሊዝኛው ደግሞ ሁለት የተለያዩ አናባቢዎችም ተከታትለው አይመጡም በአፋን ኦሮሞ ራይቲንግ ሲስተም ውስጥ ማለት ነው። ይሄ የሚሆን ከሆነ የምናደርገው ምንድነው? አፖስትሮፍ ሳይን መለቶ ሁዳ ይባላል። አፖስትሮፍ ሳይን ይጨመራል ማለት ነው። ሶ የምናደርገው ምንድነው? እናያለን። መለቶ ሁዳ አፖስትሮፍ ሳይን አናቂ ድምጽ ይፈጥራሉ። እንግዲህ ሁለት የተለያዩ አናባቢዎች ተከታትለው የሚመጡ ከሆነ በቃሉ ውስጥ በአንድ ቃል ውስጥ እንደዛ አይነት ሁኔታ የሚፈጠር ከሆነ አናቂ ድምጽ ይፈጠራል። እሱን ለመወከል አፖስትሮፍ ሳይን እንጠቀማለን። እንደዚሁም ሶስት ተመሳሳይ አናባቢዎች የሚመጡ ከሆነም አናቂ ድምጽ ይፈጠራል። ያንን ለመወከል መለቶ ሁዳ ወይም አፖስትሮፍ ሳይን እንጠቀማለን። እነዚህን ቃላት ተመልከቷቸው። አሁን ዋኤ እንግዲህ ዋኤ ስለ ማለት ነው ትርጉሙ። ሁለት ኤዎች አሏችሁ። ከዛ በኋላ ምን ይመጣል? ሁለት ኢዎች ይመጣሉ ደግሞ እንግዲህ ኤ ተብሎ ነው የሚነበው አ ዋኤ። ስለዚህ ኤ እና ኢ ተከታትለው መምጣት አይችሉም። ተከታትለው አፖዝ ተደርገው አይጻፉም ማለት ነው። ለምሳሌ በእንግሊዝኛ የተለያዩ ቫውልስ አናባቢዎች ተከታትለው ሊመጡ ይችላሉ በአንድ ቃል ውስጥ ኖርማል። ለምሳሌ ፒስ በሚለው ቃል ሲጻፍ ፒ ኢ ኤ ሲ ኢ ነው አይደል? ኢ እና ኤ ተከታትለው መጥተዋል። በአፋን ኦሮሞ ግን ኢ እና ኤ ተከታትለው አይመጡም። የሚመጡ ከሆነ አናቂ ድምጽ ይፈጥራል። ያ በአፖስትሮፍ ሳይን ይወከላል። ስለዚህ አፖስትሮፍ ሳይን ስትመለከቱ ሰገሌ ሁዳ ለመወከል ነው ማለት ነው እንጠቀምበት። ሶ በዚህ ዋኤ በሚለው ቃል ውስጥ ሁለት ኤዎች አሉ። ከዛ ደግሞ ኢዎች መጡ። በሁለቱ ቫውሎች የተለያዩ ቫውሎች መካከል አናቂ ድምጽ ይፈጠራል። ዋኤ ይሆናል። ዋኤ። ስለዚህ አፖስትሮፍ ሳይን አስቀመጥን። ደንደኡም ተመሳሳይ ነው። ኤ መጀመሪያ ያለን ኡ ይመጣል። በሁለቱ መካከል ሰገሌ ሁዳ አስገባን። ኦኬ እዚህ ጋር ሁለቱም እንትን ናቸው፣ ተመሳሳይ ናቸው። መርዘምን አይደለም የሚያሳየው። እዚህ ጋር አናቂ ድምጽ መለቶ ሁዳ ሰገሌ ሁዳ ነው ያለው። ሶ ወይ ኤልቹ ነው ይሄ። እንግዲህ ወይልቹ ሳይሆን ይሄ ወይ ኤልቹ ተብሎ ነው የሚነበበው። ቃሉ በራሱ አናቂ ድምጽ ስላለው እሱን ለመወከል አፖስትሮፍ ሳይን ጥቅም ላይ ውሏል። ይሄኛው ደግሞ ሶስት ኢዎች አሉ። ሶስት ኢ ተከታትሎ አይመጣም። ስለዚህ በመጀመሪያው ኢ እና በቀጥሎ የሚመጡት ኢዎች መካከል አፖስትሮፍ ሳይን አለ ማለት ነው። ሬኤ ነው ይሄ ሲነበብ፣ ሬኤ ፍየል ማለት ነው። ሌሎች ምሳሌዎች አሉ። አሪኡ አይና ኡ ይመጣል። አሪኡ ሆአ ኦና አይመጣል። ሰገሌ ሁዳ አፖስትሮፍ ሳይን ተወክሏል። ወል አንሳ ይሄ ሲነበብ ወል አንሳ ሰገሌ ሁዳ አለው፣ በመለቶ ሁዳ ተወክሏል። ቶአና ይሄ ቁጥጥር ማለት ነው። ይሄን በኦና በኤ መካከል ሰገሌ ሁዳ አለ፣ በመለቶ ሁዳ ተወክሏል ማለት ነው። አንዳንድ ቃላት ላይ መለቶ ሁዳ በኤች ሊተካ ይችላል። ለምሳሌ ጃአ 6 ማለት ነው። ጃሃ ይባላል። ደኡ መውለድ ነው። ደሁ ሊባል ይችላል ማለት ነው።
ቦኡ ማልቀስ ነው። ያው ቦሁ ሊባል ይችላል። በኤች ተተክቶ ነው የምትመለከቱት። የዛሬውን ትምህርት በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ነጋቴ